ሮዚ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ከአሌክስ ጋር ቆንጆ ቆይታ እናደርጋለን። ከአሌክስ ጋር ተቀላቅለናል እኛም። ስለዚህ በአዲስ ሀሳብ በአዲስ ርዕስ እንወያያለን። ቡና ነጋን ነቢና አይዳን ይቦ ቡና ነጋን ነቢና ቡና ብራና ነቢና ይላል በኦሮምኛ ቡናና ሰላም ቡና አዳት በኦሮምኛ በአማርኛ እንትን ማለት ቡናና ሰላም አታጡ አያሳጣችሁ ነው። እንግዲህ ኦሮሞዎች ምን ይላሉ? ቡናና ሰላም አያሳጣችሁ ይላል። እንግዲህ እንደ ሀገራችንም ቡና ያጫውታል፣ ያቀራርባል፣ ያዝናናል፣ ያነቃቃል። ስለዚህ ቡና እንጠጣ እንላለን። ቡና እንጠጣ። እሺ ቡና እየጠጣን ነው። የሀገራችን ቡና እንግዲህ ይሄ ቡና ከየት ነው? ይሄ የጉጂ ቡና መሰለኝ። ጉጂ ነው። እዚህ አካባቢ ብዙ የተለመደ ምንድነው? ኢትዮጵያ ውስጥ አብዛኛው የሚታወቀው ምንድነው? ቡና የጉጂ ቡና አለ። እዚህ አካባቢ ቡና ሱሮ፣ ቀርጫ ቡና አምባላም አለ እንዴ? አለ እንደ ኢትዮጵያ የሚታወቀው እሳ እንደ ኢትዮጵያ አንድ ላይ እኮ ነው በጉጂ ተባለና የጉጂ ቡና ነው። ይርጋ ጨፌ በጣ ኦኬ። ከዚህ ነበር የሚጫን የሚሄደው። እንደ ኢትዮጵያ ደግሞ ሚስኛል እንትን አይደል? ሲዳማ ቡና አለ፣ የጉጂ ቡና አለ። ነቀምትም ቆንጆ መሰለኝ። ነቀምትም አሪፍ ነው። ነቀምት ቡና፣ የጅማ ቡና፣ የጅማ በቡናዋ አንደኛ ነው። እነሱ እንደው አስቀድመው ጀበናቸውን ተክለዋል። በደማ አይታለ እንትሩ ምኑ ነው አረቢ ሲጀመር እኮ ማለት ቡና እዛ እኮ ነው ተገኘ ለመጀመሪያ ጊዜ ጅማ ነው ወይስ እንትን ከፋ ነው? ኦኬ ከፋ ነው። ኮሬክሽን ለአሌክስ ኮሬክሽን ከፋ ነው። በፍየል እኮ ነው ያገኘው። ፍየል ናት ያገኘችው። ደን ውስጥ ያለች ስትበላ እና አመጣች እንደ ወደ ቤት እንትን አለች። ምንድነው ተነቃቃች። ሰውየው ነው እንደ ሰውየው እኮ ነው አየው። ኦኬ ደጋግማ ተነቃቃች። ያኛም ሰዎች ፍየልም ያነቃል። እየበላች እያለ ደጋግመች ያቺን ቅጠል ማለት ነው። ጣፍጧት ማለት ነው። እሷ ሁሉ ነገር ምንድን ነው የምትበላው? ሄዶ ቼክ አደረገ። ኦኬ ቡና ሆኖ ያወጡት ይመስለኛል። አይ ራሱን ቀምሶት ነው የተየቀጣላ። ከዛ ላይ ፍሬውም ደግሞ ቀይ ያምራል እኮ እንዲህ ራሱ ቡና ስታዩ ራሱ ይጠጣል። እናንተ ጋር ባይዘ እኛ ጋር ቅጠል ይጠጣል። እዲ ቆይ ቡና በጣም ይጠጣል። ቡና ተገኘ አናዋላችሁ ተራ ለምሳሌ ለመጀመሪያ ጊዜ ነው ተገኘ? ለመጀመሪያ እንዴ ኢትዮጵያ ውስጥ ነው? ኢትዮጵያ ውስጥ ነው የተገኘው። ኢትዮጵያ ውስጥ ነው ተገኘው። አሁን ላይ እንግዲህ ብራዚል ምናምን ሳይመጡ ከዛ በኋላ ነው። ከዛ በኋላ እኮ እነሱ አልመተው ነው እኛ እኮ ነው ኮረጁት ቡናውን የወሰዱት። ኮረጁት ወስደው እነሱ አሁን ምንድነው ማልማቱ ላይ ነው እንትን የሚሉት መሰለኝ። እንዴት እዛ ሄደን አሁን ትያለህ። ግን ያቺ ፍየል መሸለም ነበረበት። ያቺ ፍየል በጣም ይሄን ቡናን የመሰለ ነገር ማግኘታ የሆነ ኮሜንት አይቼ እንደሚለው ከቡና በፊት ያወራሁትና ከቡና በኋላ ያወራሁት ለውጥ አለው ይላል እንትኑ ላይ። በጣም እኔ አንዳንዴ በጣም ኤነርጃይዝ ሆናለሁ። ለምሳሌ በቃ ቡና ጠጥቼ ምናምን ወሬ ይመጣልኛል ፈልቆ ምናምን ማለት ነው። አውራ ቡና ሳጠጪ አንዳንዴ በጣም የሆነ እንትን ሆነሽ የመጫጫን ነገር ይኖራል። የለኝም። እንዴት አንተ ተገላገልክ? ጠጣም አልጠጣም ለውጥ ምናምን አይመጣብህ ምንም አይሰማም። አላየህም እንጂ ያመጣል። ቡና በማንም ላይ ለውጥ ያመጣል በእርግጠኝነት። አንዳንድ ሰዎች ላይ እንዳሉ እኮ አንዳንድ ሰዎች ምንም አይመስላቸው ጠጡም አልጠጡም ብዙም እንትን አንዳንድ ደግሞ አሁን ሲጠጡ እንቅልፍ አይሰጠኝም ምናምን ማይተኙ ሰዎች አሉ። ከጠጣሽ አተኝም አንቺ? አሁን እኔ ወደ አመሻሽ ላይ በተለይ ከ10 ሰዓት በኋላ ከጠጣው እንትን እንቅልፍ አይመጣም፣ ግን ኢነርጃይዝ ያደርገኛል በጣም እንትን ቡና ከጠጣው በኋላ ተነቃቅቼ እሰራለሁ። እኔ ጋርም እንደዛ ነው መቻቸው። እኔ ቡና ነው። አንተ ሻይ ነው ማለት ነው? ሻይ ነው ሸነክ ጭራሽ አትጠጣም? ሻይ ብዙ እንትን ምንድን ነው የሚያነቃቃ? ሻይ ምናምን ረሳው ነው። ሻይ ሳልጠጣ ቢያንስ 2 ሳምንት 3 ሳምንት መቆየት ይችላል። ምንም አይነቃቃ። አሁን ራሱ አልጠጣውም። የሆነ አጋጣሚ አግኝቼ ብጠጣም ጣጣ የለኝም። ግን በቃ እንደ ቡና ያክል ፍቅር አይኖርም። የምን ኢየሱስ ማለት የሻይ ነው የቡና ነው የለኝም። አንዳንድ ግን ስለ ሱስ የለኝም። ግን ቡና ቢሰጣ ደስ ይላል።
ደስ ውስጥ የሆነ አለ አይደል ደስ የሆነ በቃ ሰውነትሽ ላይ ማንነትሽ ላይ የሆነ የሚታወቅ ነገር አለ ብቻ የሚያነቃቃ። ስለ ቡና እንግዲህ ይሄን ያህል ካወራን ተመልካቾቻችንም እንግዲህ ከኛ ጋር ይስማማሉ ብዬ አስባለሁ። ስለ ቡና በተለይ ሀሳብ ብዙ ሰዎች ምክንያቱም አሁን ላይ በጣም አብዛኛው እንትን በቡና ማይጠጣ ሰው ያለ ይመስለኛል። መንገድ ላይ ራሱ ኢትዮጵያ ውስጥ በየቦታ ይሸጣል። እንደምን እኮ ማለት ነው እየገረመኝ ነው ባይዘ እውነት ነው። መንገድ ላይ በፊት የለም አልነበረም። እንዴት እንደመጣ የት ነው የተጀመረው? ይሄን ታውቃለህ? ምኑ የጀበና ቡና ውጭ ላይ እንደዚህ በየቦታ መሸጥ ድሮ እኮ ወይ ቡና ቤት ነው የምናገኘው። ቤት ለቤት ነው ጀበና ቡና እኮ እንደ ቢዝነስ ሆኖ ነው ቆይቷል ስልሽ። የት ነው ተጀመረው ታውቃላችሁ? ግን ምኑ ጅማሬው? ጅማሬው መንገድ ላይ ቤት ነው። ድሮም እኮ እንትን ከቤት ተነስቶ ወደ ውጭ ወጣ። ግን ከቤት ስልሽ ሰዎች የቤቱን እንትን ስላላ እንትን በደንብ ስላልሆነ ጊዜና ሰዓትን ጊዜ ስራ ብዙ ነገር ስላለ ያን ዳይሬክትሊ ቤት አግኝቶ ምናምን ስለማያገኙት ሆቴል አለ። ከሆቴል ያለ አሁን ቤት ችሎ ማይከራይ ውጪ ለመስራት ይጀምራል። ይመስለኛል በወለጋ ውስጥ ነው የጀመረው። እንዲህ ውጫ ቡና ማፍላት ይመስለኛል ነው እንጂ ግን በተጨባጭ ሪል ነገር አይደለም። የት ነው የተጀመረው? እስኪ ተመልካቾቻችንም ጻፉልን የት እንደተጀመረ። ቡና ውጭ ላይ መንገድ ላይ መሸጥ የተጀመረው የት ነው? ኧረ ነቀምት ከተማ ስራ ፈጣሪ ናታ። እንሽልማታለን፣ እንጎበኛታለን። እስኪ ማናት ስሟም አይቀርም እንሽልማታለን ሳይሆን መጀመሪያም ግርምሽን አጣርተን እሺ እንግዲህ በዚህ እንትን ካልን ስለዚህ ስለ ቡና ይሄን ያክል ካወራን ወደ ራሳችን ወደ ዛሬው ሐሳባችን ርዕሳችን እንገባለን። ዛሬ የምናወራበት ዛሬ እንግዲህ ከአሌክስ ጋር ተቀላቅለናል። እኛም እኔ ስሜ ጽዮን አብርሃም እባላለሁ። ጓደኛዬ እንግዲህ ጓደኛዬ አብርሃም ሻንቆ ነው። ሻንቆ ማለት ወይ እዚህ ጥቁር ነው። በሬ እንዳይመስላችሁ እናንተ። አባቱ ጥቁር ነው። ኧረ ቀይ ነው እንግዲህ ፋዘር ቀይ ነው ማለት ነው። በማዘር ወጥቼ ነው። ቀይ ዳማ ወይ ቀይ ነው? ቀይ ዳማ። ቀይ ማለት ራሱ ማን ነገርኛል? አሁን ቀይ ሲባል ራሱ ማለት ነው የቱ ቀይ ነው? ነጭ ሲባል አይደለም። ነጭ ሲባል አሁን አንተ ብዙ አይነት ነጭ አለ። እቺ የሸምሱ ማለት ነው ነጭ ነው። ግን ሰው እንደዚህ ነጭ ነው። ነጭ ስንል የሰው ከለር ይለያያል። አይ በኢትዮጵያ ውስጥ ቀይና የሰው መልክ መሳሰላል አይመሳሰልም። አይ ስለዚህ እንዴት ቀይ ማለት ይችላል? አይደለም እሱ ጥያቄ በጥያቄ እሱ ብቻ ሳይሆን ሐሳቡን ለተስፈሳ ቆይ አረጣው እንዲህ ካላል ነው ልጅ ምንድነው ነጭ ብቻ ሳይሆን ብላክ ቆይ ከለል ማለት ነው ማለት እስካሁን ኤግዛክት አሁን ቀይ ነው ካልኩ ማለት ነው ቀይ ያ ፍክት ከሚለው ጋር የተያያዘ ይመስለኛል። አሁን ቀይ ሲሆን ፍክት ያለ ይሆናል አይደል? ለእንትን ማይከብድ ጥቁር የተባለ ደግሞ ያው ከጨለማ ይሆናል አይደል? እንትን ከጨለማ ጋር አያይዝ ነው ከተባለ በዛ ላይ ቆይ ነው ጥያቄ ጫማ ይመስላል ጥቁር ይቀራረባል ግን እኮ እና ይሄ እንዳይመስልም ይቀራረባል አይደል? ወደ ብላክ ነው እኮ እንትኑ ጥቁር ሰው አይደል? ብዙ ጊዜ አሁን የኛ ሰው ቀይ የሚባል ሰው ምናምን እንደዚህ ሲነሳ ፈረንጅ ነው ይላል። ቆይ ኖ እና ፈረንጅ ቀይ ካልሆነ ማን ነው ቀይ? ቀይ ከለርና ቀይ የሚባል ሰው ሲነሳ ፈረንጅ ነው። አሁን እኮ ብዙ ማህበረሰባችን ስፔሻሊ ኢትዮጵያ አካባቢ በቃ ነጭ ሰው ስለ ቀይ ምናምን ሰው ሳይው ዋው ፈረንጅ ነው ምናምን እንደዛ አይነት ነገር ስላለ ሲወለድ ራሱ ቆንጆ ነው ፈረንጅ ነው እንትን ነው ማለት ነው። ብላክ ሆኖ ለምሳሌ ቆይ ብላክ ሆኖ ለምሳሌ ያን ሰው ፈረንጅ ማለት እንችላለን። እሱ ብላክ ነው ፈረንጅ ነው ማለት እንችላለን? አንችልም። አዎ እንዴት ብላክ ነው ግን ከለሩ አይደለም ጥቁር ነው አይደል? በመወለድ አግኝቶ ሊሆን ይችላል። ያ ሰውዬው ጥቁርነቱን ነው አንተ ማለት ነው ፈረንጅ የምትይው አንቺ አስተሳሰብሽ ለምሳሌ ነጭ ሰውን ብቻ ነው ፈረንጅ ብለሽ እንደዛ እንደምትደምድሚ? አይ ፍክት ያለ ሰው የሆነ በቃ ቀይ ዘሩ ያ ሰውዬ ጥቁር ሆነ ለምሳሌ ጥቁር ሆኖ ፈረንጅ አትይው። ቴንክ ዩ እኔም ሐሳቤ እኮ ይሄ ነው። አሁን
ጥቁር ድሮ ከከለር ነው እንደ ስም እንትን ፈረንጅ ያልሽው ለምሳሌ አንቺ ፈረንጅ እኮ ፈረንጅ ነጭ ስለሆነ ወይም ቀይ ስለሆነ ነው አይደለም? ወይም ከስልሽ ከከለር ጋር ያይዘሽው ለምሳሌ ሲጀምር እነሱ ሙሉ ለሙሉ ቀይ ናቸው እኮ ፈረንጅ ናቸው። እነሱ ፈረንጅ የተባለው እኮ እንትናቸው ነው ዝርያቸው ነው። ግኛ ትንሽ እንትን ስለምን አሜሪካ ውስጥ ለምሳሌ እንትን ራሱ ብላክ አሜሪካን ለምሳሌ ጂን እኮ ዲስኦርደር ያደርጋል። ጂን ማለት ነው። ሰው አፍሪካ ውስጥ በፈረንጅ መልክ ራሱ ያላቸው አሉ። የነቤትም አለ ያቺኛው ዲራት ቀዩ እና ፈረንጅ ማለት እንችላለን። እሷን አይደለም ከለሯ ፈረንጅ በሽታ ነው እኮ የሆነ እንትን ያለው አይደል እንዴ? የሆነ ከለር ነው አይደል? እሱ የእንትን አልገርም አመጣጡ የሆነ እንትን እኮ ነው እሱ። ግን ለዛ ብለን አሁን ከለሯ ፈረንጅ ስለመሰላት እንትን ማለት እንችላለን። ፈረንጅ ናት ማለት እንችላለን። እሷን እዚህ ውስጥ ልትገባ አትችልም። እሷ ገና ብዙ እንትን ሊሆን ይችላል። ጥቁር እሱማ የመጣበት ነው አመጣጥ ነው። ጥቁር ልጅ ይወልዳል አይወለድም? እኔ አሁን እንዴት አይወለድም? ጂን ነው ጂን እኮ ባክግራውንድ ብሎ ይኖራል አለበት። ለምሳሌ አባት እናት ወይም የሆነ ብላክ መሆን አለበት። ፈረንጅ መሆኑንና አለመሆኑን የሚወስነው ከለር ነው። በዚህ ላይ እንስማማ። እሺ ነው ወይ አይደለም? ሃው አንቺ አዎ ብለሻል። ከለር ነው የሚወስነው እያልሽ ነው አይደል? ፈረንጅ መሆኑና አለመሆኑ ከለር ለምሳሌ ነጭ ጥቁር ሰውን አንቺ ፈረንጅ ትያለሽ አይደል? ኦኬ አንተ አሌክስ ትላለህ ጥቁር ሰው ፈረንጅ ሆኖ ብላክ ነው የምንለው ፈረንጅ ነው አይደለም? እንዴት ይሆናል? እንደ በከለር አይደለም። እኔ ብላክ አሜሪካዊ የምንላቸው ለምንድን ነው ብላክ አሜሪካዊ የምንለው የሚባለው? እና እነሱ እኮ ብላክ ስለሆነ አይደል? ከለከላያቸው ተነስተው እኮ ነው ብላክ አሜሪካዊ የሚባሉት። እነዚህ እኮ ለሶሻል አንትሮፖሎጂስት እና እንተውና ወደራችን አይደለ? ግን ይሄ በጣም ከባድ አንዳንዴ ሰው ግንዛቤው እኮ ለምሳሌ ብዙ ጊዜ አሁን ወይ በደንብ ዲፕ አልተረደንም። በቃ የሆነ እንዲህ ዝም ብለን ወስደን የመጠነው ነገር አለ። ነጭ ሰውን አይተን ፈረንጅ ነው ብለን እስከዛሬ ያ እንትን አይምሮቻችን እንደ እውቀት ሆኖ የተቀመጠ ነገር አለ አይደል? እናም አሁን ለምሳሌ እኔ ብዙ ጊዜ አሁን ብዙ ሰዎች ነጭ ሰውን ቀይ ሰውን ሲያዩ ፈረንጅ ነው ይላሉ። ወይ ይሄ ሰው ጥቁር ማህበረሰብ ሊሆን ይችላል፣ ጥቁር እንትን ውስጥ ተወልዶ ሊሆን ይችላል። በከለር ብቻ ፈረንጅ ለማለት ይወስናል አይደለም እኮ። ፈረንጅ የሚባለው ለመሰለክ ፈረንጅ የሚባለው አመጣጡ ከዛ ስለሆነ ነው። አመጣጡ ከዛ ነው የመጣው። ማለት ፈረንጅ ውጫዊ ዜጋ ፈረንጆች አይደሉ? እነሱ ከከለራቸው ተነስተው ፈረንጅ ተባሉ። ደግሞ አፍሪካዊ ደግሞ ምን ይባላሉ? ብላክ አይደል የሚባሉት? ስለዚህ ብላክ አፍሪካዊ ወይም ጥቁር ምናምን ነው የሚባሉት። ጥቁሮች አይደል የሚባለው? ብዙ ጊዜ ጥቁሮች ምናምን የሚባለው ከዛ ተነስተው ነው ይመስለኛል። አሁን ሰው ሲል ፈረንጅ ነው የሚባለው እነሱን ይመስላል ማለት ነው እንጂ ፈረንጅ ነው ራሱ አይደለም። እነሱ ይመስላል ማለት እኮ ነው። ጄኔቲክ ነው የሚያገኙት ማለት ጄኔቲክ ሆኖ ጥቁር ከሆነ ስለዚህ ፈረንጅ እንለዋለን። ጥቁር ከሆነ ኢትዮጵያዊ ሆኖ ከቀላ ማለት ነው። እኔ እኮ ለዚህ እኮ ነው ቅድም ያልኩት። ኢትዮጵያዊ ሆኖ ከቀላ ነው። ኢትዮጵያዊ ሆኖ ማለት ነው። ቀይ ቢሆን እዚህ ቢወለድና ከለሩ በእኛ ቢመስል ግን እንትኑ ፈረንጅ ነው ጄኔቲክ ማለት ነው። ከፈረንጅ አይደል የተወለደው? ከፈረንጅ ተመጣ የሆነ ነገር ይኖራል። አንተ ምስለ ከለር ላይ ያለን ይታይ ነገር ይኖራል። በእንትን ነው የምንሰጠው ባይ ባለጂ ነው ይሄ የምትባለች ከእንትኑ የህዝቡ ኦልሬዲ እኮ ባይዘ እንትን ተሰጥቷል። ምን ካታጎሪ ተሰጥቷል? ለአፍሪካ፣ ለፍረንች፣ ለኤሽያ ምናምን ተብሎ እኮ ባዮሎጂ ላይ ተቀምጧል አይደለ? በዛ ነው የሚመስለኝ። ጥሩ ሀሳብ ነው። እናመሰግናለን ተመልካቾቻችን፣ አብራችሁን ስለነበራችሁ በጣም ደስ ብሎናል። እና እናንተ ሀሳብ ምንድነው የሚለው ነገር እኛም እንፈልገዋለን፣ ፊድባኩን። ስለዚህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ፕሊዝ ሰብስክራይብ ደግሞ አድርጉን። ሰብስክራይብ አድርጉን፣ ላይክ አድርጉን፣ እንድታበረታቱን ላይክ ፖድካስታችን እንደ ጀማሪ ደግሞ እንድታበረታቱን፣ እንድትመክሩን፣ ማስተካከል ያለብን አድቫይስ እንድታደርጉን ከእናንተ እንጠብቃለን። እግዚአብሔር ካለ ትልቅ ቦታ ደርሰን እንነግራለን። ባይ ባይ።